ምድራችን 45% ወርቅ ወይም 97000 ቶን የሚደርሰው ጌጣጌጥ ነው። 48000 ቶን ማለትም 17% ጠገራና ሳንቲም ሆኗል። 17% ወይም 37000 ቶን በሀገራት ማዕከላዊ ባንኮች ተከማችቷል። የተወሰነው የሰው ጥርስ ሆኗል፣ አለዚያም የተቦረቦረ ጥርስ ውስጥ ተሞልቷል። ጥቂቱ ልዩ ተልእኮ ላላቸው የኤሌክትሪክ መሳሪያዎች ግብዓት ተደርጓል። በኒውዮርክና ለንደን በጠገራ መልክ ተጋግሮ በባንኮች የተከማቸው ወርቅ ቀላል አይደለም። ከቅርብ ጊዜያት ወዲህ የወርቅ ፍላጎት አይሏል። መንግስታትና ባንኮች ለመግዛት ይራኮታሉ። ይህ ደግሞ የዋጋ ንረት አስከትሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገራቸውን ግምጃ ቤት መዳፋቸው ላይ ለማስቀመጥ መሞከራቸው ውዥንብር ፈጠረ። ሩሲያና ቻይና ባገኙት አጋጣሚ ሁሉ ጠገራ ወርቅ ይሸምታሉ። የአሜሪካው ፍሎሪዳ ገዢ ሮን ዴሳንተስ በአስተዳደራዊ ቀጠናቸው ውስጥ ወርቅና ብር መገበያያ እንዲሆኑ የሚፈቅድ ሕግ አውጥተዋል። ይህ ታዲያ ሲታይ ወርቅ ወደ ቀደመ አገልግሎቱ መመለሱ ይሆን? ወርቅ በሰው ልጅ ስለምን ተመረጠ? ሰው ልጅ እንዲህ ዕድሜ ልኩን የሀብት የኃይልና የውበት መገለጫ አድርጎት ያኖረውን ወርቅ ከመሬት ቆፍሮ ያወጣበት መጠን ሲሰላ አስገራሚ ነው። በብዙዎች ግምት በድምሩ 216265 ቶን ወርቅ ነው ከመላ ምድሪቱ ከርስ ተቦርቡሮ የወጣው። እንደውም ከዚህ ውስጥ 2/3 የወጣው ከፈረንጆቹ 1950 ወዲህ ነው። ይህ ምጣኔ እንዲያድግ ሰበቡ የቁፋሮና ማጣራት ጥበብ በቴክኖሎጂ መበልጸጉ እንዲሁም ወርቅ የተከማቸባቸው አዳዲስ ቦታዎች መገኘታቸው ነው።